ጥቅምት 8 2023 ከሐማስ አስከፊ ጥቃት አንድ ቀን በኋላ በዓለም ዙሪያ ያሉ ትላልቅ ከተሞች ምን እያደረጉ ነበር? ፓሪስ ውስጥ የኤፍል ታወር በእስራኤል ሰማያዊና ነጭ ባንዲራ ቀለማት በራ። ለንደን ውስጥ የፕራይም ሚኒስተሩ መኖሪያ ቤት በተመሳሳይ ቀለም ደመቀ። የዓለም መሪዎች አንዱ ከሌላው የተቀዳደሙ እስራኤል ራሷን የመከላከል መብት አላት፣ እኛ ከእርሷ ጎን ነን አሉ። ያ ዛሬ 2 ዓመት ተኩል ገደማ ነበር። ግን በ26 ላይ ሆነን ነገሮችን ስንመለከት ያ የአጋርነት ማዕከል ሙሉ በሙሉ ጠፍቷል። እስራኤል በአሁኑ ጊዜ በታሪኳ አይታ ማታውቀው ከፍተኛ የዲፕሎማሲና የገጽታ ቀውስ ውስጥ ትገኛለች። የዓለም ሕዝብ አስተያየት በከፍተኛ ሁኔታ ተቀይሯል። ይህ ዝም ብሎ የፖለቲካ ንግግር አይደለም። ይህ በቁጥሮች የተደገፈ እውነታ ነው። ዛሬ የምናየው እስራኤል እንዴት በዓለም አቀፍ ደረጃ ያላትን ተቀባይነት ሙሉ በሙሉ እንዳጣችና ይህ ለምን ለሀገሪቱ ሁሉና አስቸጋሪ እንደሆነ ነው። ለመጀመሪያ ያክል ወደ እስራኤል ትልቁና ታማኝ አጋር እንሂድ፣ ወደ አሜሪካ። ለብዙ አስርት ዓመታት የአሜሪካ የህዝብ አስተያየት ለእስራኤል የማይናወጥ ጋሻ ነበር። ነገር ግን በየካቲት 26 የወጣው አዲሱ የጋላፕ የህዝብ አስተያየት በአሜሪካ ታሪክ ታይቶ የማይታወቅ አስደንጋጭ ለውጥ አሳይቷል። ይህንን ተመልከቱ። ለመጀመሪያ ጊዜ አሜሪካውያን ለእስራኤል ካላቸው ይልቅ ለፍልስጤም ያላቸው ርኅራኄ በለጠ። ይህ በጂኦፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ ነው። ይባስ ብሎ በቅርቡ የወጣው የፒው ምርምር ማዕከል መረጃ እንደሚያሳየው 60% የአሜሪካ አዋቂዎች ስለ እስራኤል ያላቸው አመለካከት አሉታዊ ነው። ይህ በ2022 ከነበረበት በ20% ነጥብ ጨምሯል። ይበልጥ የሚያስፈራው ደግሞ የእድሜ ክፍፍሉ ነው። ከ50 ዓመት በታች ባሉ አሜሪካውያን ዘንድ በዲሞክራትም ሆነ በሪፐብሊካን ደጋፊዎች አብዛኞቹ እስራኤልን እና ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ባሉታዊ ጎን ነው የሚያዩቸው። በተለይ ከ50 ዓመት በታች ባሉ ወንዶች ዘንድ የእስራኤል ተቀባይነት ከ2022 ወዲህ በ47 ነጥብ ቁልቁል ተከስክሷል። ይህ ማለት የእስራኤል ወደፊት የአሜሪካ ድጋፍ እየቀለጠ ነው ማለት ነው። አሁን ደግሞ ከአሜሪካ እንውጣና የቀረውን ዓለም እንመልከት። ሞርኒንግ ኮንሰልት የተባለ የመረጃ ተቋም በ6ቱም አህጉራት በሚገኙ 43 ሀገራት ላይ ጥናት አድርጓል። ውጤቱ ምን ሆነ? ከጥቅምት 23 በኋላ ባሉት ጥቂት ወራት ብቻ የእስራኤል መልካም ገጽታ በአማካኝ 18.5% በዓለም አቀፍ ደረጃ ቀንሷል። በፒው ምርምር ማዕከል ጥናት ከተካሄደባቸው 24 ዋና ዋና ሀገራት መካከል በ20ዎቹ ውስጥ ከግማሽ በላይ የሚሆነው ህዝብ ለእስራኤል አሉታዊ አመለካከት አለው። በአውስትራሊያ፣ በኔዘርላንድ ይህ ቁጥር ከ75% በላይ ይደርሳል። እስራኤላውያን ራሳቸው ምን ያስባሉ? 58% የሚሆኑት እስራኤላውያን ሀገራቸው በዓለም አቀፍ ደረጃ እንደማትከበርና ተቀባይነት እንደሌላት አምነው ተቀብለዋል። ታዲያ ይህ ታሪካዊ ውድቀት እንዴት ሊከሰት ቻለ? ይህ ዝም ብሎ በአንድ ጀንበር የመጣ አይደለም። ተከታታይነት ያላቸው ትላልቅ ክስተቶች ውጤት እንጂ። የመጀመሪያው የጦርነቱ መጠንና ሰብአዊ ቀውስ። በ10 ሺዎች የሚቆጠሩ ንጹሃን ዜጎች ህይወት ማለፍና የተፈጠረው የረሃብ አደጋ በዓለም ህዝብ አእምሮ የእስራኤልን ተከላካይነት ገጽታ ወደ አጥቂነት ቀይሮታል። ሁለተኛው የማህበራዊ ሚዲያ አብዮት ነው። ከዚህ ቀደም በነበሩት ጦርነቶች በሜንስትሪም ሚዲያ እንደ CNN ወይ BBC ተጣርተው ነበር ለህዝብ የሚቀርቡት። አሁን ግን በቲክቶክ ወይ በኢንስታግራም አማካኝነት በጋዛ መሬት ላይ የሚከናወኑ አስከፊ ምስሎች ያለምንም ማጣሪያ በቀጥታ ወደ ቢሊየን ስልኮች ይደርሳሉ። ይህ በተለይ ወጣት ትውልዱን ሙሉ በሙሉ የእስራኤል ተቃዋሚ አድርጎታል። ሶስተኛው የህግና የዲፕሎማሲ ማዕቀቦች። ደቡብ አፍሪካ በዓለም አቀፍ የፍትህ ፍርድ ቤት ICJ የእስራኤል መንግስት በዘር ማጥፋት ወይ ጄኖሳይድ ወንጀል መክሰሷ ትልቅ ምዕራፍ ነበር። እንደ ቱርክ ያሉ ሀገራት ከእስራኤል ጋር የነበራቸውን የንግድ ግንኙነት ሙሉ በሙሉ አቋርጠዋል። ኢንዶኔዥያ እና ማልዲቭስ የእስራኤል ፓስፖርት ያላቸው መንገደኞች ከልክለዋል። ወደ ሀገሪቱ የሚገቡ ቱሪስቶች ቁጥር በ76% ቀንሷል። እስራኤል ሁልጊዜ ራሷን የምታየው በጠላቶች የተከበበች ቢሆንም በምዕራባውያን ዲሞክራሲ እሴቶች የምትመራና በዓለም አቀፍ ማህበረሰብ የምትደገፍ አገር አድርጋ ነበር። በ26 ላይ ሆነን ስናይ የእምነት እየፈረሰ ነው። አጋሮቹ የነበሩ ምዕራባውያን ህዝቦች፣ ወጣቶችና ተቋማት ፊታቸውን እያዞሩባት ነው። የተባበሩት መንግስታት ድርጅትን UN ጨምሮ ዓለም አቀፍ ድርጅቶችን እስራኤል ብታጣጥልም ያለ ዓለም አቀፍ ንግድ፣ የጦር መሳሪያ አቅርቦት እና የዲፕሎማሲ ድጋፍ ብቻዋን መቆም እንደማትችል ግልጽ ነው። ጦርነቶች በወታደራዊ ኃይል ሊሸነፉ ይችላሉ። የዓለምን ህዝብ ልብና እምነት ካጡ የረጅም ጊዜ ህልውናን ማስጠበቅ ከባድ ይሆናል። እስራኤል በአሁኑ ጊዜ የጦር መሳሪያ እጥረት የለባትም። ነገር ግን ትልቁና ውዱ ነገር አጣለች፣ መልካም ስሟን።